ጤና ይስጥልኝ የኢትዮ ቲዩብ ተመልካቾች፣ ዛሬ የምገኘው የካቲት 7 2010 የ22 ዓመት ፍርዱን እየተከታተለ ያለ በ5 ዓመት ተኩል የማረሚያ ቤት ደጃፎች ተከፍተው ድንገት ውጣ የተባለው ደራሲ አህመዲን ጀበል ቤት ነኝ። ደራሲ አህመዲን ብዙዎቻችን እንደምናውቀው የታሰረው የሙስሊሞች እንቅስቃሴ በመባል በሰፊው በሚታወቀው ንቅናቄ ወቅት ነው። አሁን እሱ ቤት ተገኝተን አጭር ቃለ ምልልስ ለማድረግ ተስማምቶልኛል። አመሰግናለሁ። ቀጥታ ወደ ቃለ ምልልሱ እናልፋለን። አህመዲን እንኳን በሰላም ተፈተህ ከጠባቡ እስር ቤት ወጥተህ እንኳን እንግዲህ በሰላም ተገናኘን። ቀለል ወዳለ ጥያቄ እንግባና የእስር ጊዜህን በምንድን ነበር የምታሳልፈው? እስር ቤት ያው እስር ቤት ነው እንደስሙ። እስር ቤት ውስጥ እኔ አብዛኛውን ጊዜ የማሳልፈው በማንበብ ነው። አብዛኛውን ጊዜ በማንበብ ነው። ያነበብኳቸውንም ወደ መጽሐፍ ለመለወጥ ሙከራ አደርጋለሁ። ሳልለወጥም ጀነራሊ ራሴን ማብቃት አለብኝ፣ ራሴን ማሳደግ አለብኝ ብዬ በማሰባቸው በተለያዩ ርዕሶች ላይ በማንበብ ነው አብዛኛውን ጊዜ የተጠቀምኩት ማለት ነው። በቅርቡ ጤንነትህን በተመለከተ ከፍተኛ ገጥሞህ እንደነበረና ሕክምና ለማግኘትም ተቸግረህ እንደነበረ ሰምተናል። ጤንነትህ እንዴት ነው? የሕክምናው ጉዳይስ? አሁን ሙሉ ለሙሉ ማለት በሚቻል ደረጃ ጤናማ ነኝ። በወቅቱ ያው ማረሚያ ቤት ያለው እንደተባለው አሞኝ ነበረ። በዛን ጊዜ ውስጥ ያው የማረሚያ ቤት ውስጥ ያለው የሕክምና ፕሮሲጀሩን ተከትሎ ማለፍ ይገባል በተባለው መሰረት ያው ረጅም ጊዜ ሕክምና ተገቢውን ሕክምና ባለማግኘት ወደ ሆስፒታል ሪፈር ተብዬ ያ ሪፈር እንዳልሄድ ተደርጌ ነበረ። ከብዙ ሂደት በኋላ ነው እንግዲህ ወደ ሆስፒታል መሄድና በጳውሎስ ሆስፒታል ሕክምና ያገኘው። አሁን ትልቅ ለውጥ አለኝ፣ ህመም የለኝም ማለት ይቀላል ከነበረው ሁኔታ አንፃር ማለት ነው። የእስር ህይወቴ ላይመለስ ቀይሮታል የምትለው አመለካከት አለህ? አዎ በእስር ህይወቴ ላይመለስ ቀይሮታል ከመላቸው ነገሮች አንዱ ኢትዮጵያን አላውቃትም የሚል እምነት እንዲዝ አድርጎኛል። ይሄንን ያልኩበት ምክንያት ኢትዮጵያን ያው በዛም ይሁን በዚህ ለመረጃ ቅርብ ነበርኩ ያምን ነበርና እስር ቤት ከገባው በኋላ በበርካታ ጉዳይ የታሰሩ በተለይ ከፖለቲካና ከኢትዮጵያ ውስጥ ፍትህ፣ ነፃነት፣ እኩልነት በአጠቃላይ ኢትዮጵያ የተሻለች እንድትሆን ባመኑበት መንገድ የሚታገሉ የተለያዩ ወገኖችንና የሆኑትን ያለፉትን ሂደት ሳውቅ እኔ አየር ላይ ነው ኢትዮጵያን አውቃታለሁ ስል የነበረው እንድል ያደረጉኝ ነገሮች ናቸው አብዛኛዎቹና እንዲያውም ኢትዮጵያን በደንብ ማወቅ አለብኝ የሚለውን ውስጤ እንዲፈጠር አድርጓል። ኢትዮጵያን አውቃታለሁ ብዬ ከዚህ በፊት ሳስብ ምናልባት ከማንባቸው ከማያቸው ነገሮች ሊሆን ይችላል። ከምናየው ፊት ለፊት ካለው መረጃና ነባራዊ ሁኔታ ጀርባ የማናውቃቸውና የማናያቸው በጥልቀት ካልገባን የማናያቸው ብዙ እውነቶችም አሉ። ሁሉም ኤሪያ ሁሉም እንቅስቃሴ ውስጥ ያሉ ሰዎች ጋር ታሪክ ሊሆን ሊነገር የሚገባው ልናውቀው የሚገባ የኢትዮጵያን ስዕልና ዕውቀታችንን ሙሉ ሊያደርጉ የሚችሉ ብዙ ነገሮች አሉ የሚል እምነትን አሳድሬያለሁ። ከዛ በተጨማሪ ያሁኑ እስር ምናልባት ያው ሁለተኛ ነው። ከዛ በፊት ለጥቂት 4-5 ቀንም ቢሆን ማዕከላዊ ታስሬ በአሁኑ እስር ከመታሰሬ 6 ወር በፊት እዛው ማዕከላዊ ለ5 ቀን ታስሬ ነበርና በምን ምክንያት ነበር? እንዲሁ በድንገት መተው ከቤት ያዙ። ከዛ ህዝብን መንግስት ላይ ሊያነሳሳ ወረቀት ሲበትን አገኘ ነው ብለው ፍርድ ቤት ወሰዱ። የታለ ወረቀቱ የተበተነው ሲባል እየፈለግን ነው አሉ። ተበትኗል ብላችሁ ቤት መጥተው ፈተሹ። ሲዲዎች፣ መጻሕፍቶች በርካታ ነገሮችን ወሰዱ። ከዛ በኋላ በአምስተኛው ቀን ፍርድ ቤት ሄደው 14 ቀን ጠየቁ። 7 ቀን ተሰጠ። በአምስተኛው ቀን ለቀቁኝ ማለት ነው። በቃ የሆነ የነበረው ነገር ማለት እንግዲህ በሰፊው ብዙዎቻችን የምናውቅህ በደራሲነትህ ነው። ሃይማኖት ቀመስ የሆኑ እና በአብዛኛው ደግሞ ታሪካዊ የሆኑ 9 መጽሐፍት ጽፈሃል። ምን ያክሉን ነው ከነዚህ ውስጥ እስር ቤት እያለ የጻፍከው? እስር ቤት ያሉ 3 መጽሐፍቶችን ጽፌያለሁ ማለት የታተሙ ማለት ነው።
ጽፌም በሂደት የሚታተም አንድ መጽሐፍ አለ በአጠቃላይ 4 ይሆናሉ የታተሙት 3 ናቸው እንግዲህ 5 ዓመት ተኩል ነው የታሰርከው በዚህ ጊዜ ውስጥ እነዚህ ሁሉ መጽሐፍት እስር ቤት ውስጥ መጽሐፍ እንዴት ቀለለህ መቼም አስቸጋሪ ነው የሚሆነው አይደለም አሁን እስር ቤት ከመታሰሪ በፊት እንደምታሰር እርግጠኛ ነበርኩ ከነበረው ነገር አንፃርና ያደረግን ከነበረው እንቅስቃሴ አንፃር በሚዲያ ወንጀላዎች መምጣት ከጀመሩ ጊዜ በኋላ ምንም ጥርጥር ያልነበረው ሂደት ነው እንደምታሰር አንዳንድ የቤተሰብ አባላትን ጨምሮም የቅርብ ጓደኞቼም መካገር መውጣት አለበት መሰል እንትኖች ነው እኔ ከሚታሰሩት ነኝ ወዴትም አልወጣም የሚል እምነት ይዤ አመኘና በዛ መልኩ ሲመጣው ለመቀበል ዝግጁ ሆኜ ስለነበረ እስር ቤት ላይ ብዙም ስገባ አዲስ ነገር አልሆነም ሁለተኛ ደረጃ ደግሞ እስር ቤት ማለት ያው ነፃነትን ታጣለህ የሚጎሉ ነገሮች አሉ በተለያየ መንገድ ከነበሩ መብቶች ላይ እንደ ሀገርም መብቱ አናሳለ የጎደለው ያሉ እስር ቤት ስገባ ደግሞ ያ ከጎደለው ውስጥ አብዛኛው ተመልሶ ይጎላል እስረኛ መሆን በራሱ ከሚፈጥረው በተጨማሪ ደግሞ በተለያዩ ግለሰቦችና በስርዓቱ በማረሚያ ቤት ሰራተኞች መሰለኝ በተጨማሪ ከተጻፈው ሙጭ የሚወሰድብህ ነገር አለ እነዚህ ነገሮች ቢኖሩ ምን ራሴን አሳምኜ ነበረው እስር ቤት ገባለሁ እስር ቤት ግን እኔ ውስጥ መግባት የለበትም እስር ቤት እኔ ገብቼ እስር ቤት እኔ ውስጥ ከገባና ማስበው ስለ እስር የሚጨነቀው ስለ እስር ምን ይደርስብኛልና አጠቃላይ በእስር ዙሪያ የሚሽከረከር ከሆነ የማስበው እስር ቤት ነው ውስጥ ገብቷል የኔ ሐሳብና እንቅስቃሴ ማዕከሉ እስርና መታሰር ከሆነ ምንም ትርጉም በሌለው ሁኔታ ነው ጊዜ የሚያልፈው ስለዚህ እኔ አልታሰርኩም አካሌ ነው እስር ቤት ያለው እንጂ እኔ አልታሰርኩም የሚል እምነት ይዤ ነው እስከመጨረሻው ቆይቼ ወጣው ያ እምነትና አስተሳሰብ ደግሞ እኔ በተለያዩ ነባራዊ ሁኔታዎችና ጫናዎች ውስጥ እንዳልፍረከረክና ይሄንን ብቻ ያያሰብኩ ጊዜን እንዳጠፋ ስላላደረገኝ ነፃ ነበርኩ ቤትም ሆኜ ያው እንዳልኩ እዚህ ውጭም ሆኜ ጽፋለሁ አንዳንዴ ሳምንት ሙሉ ከቤት ሳልወጣ መቆይበት ጊዜ ነበር ውጭም ይያለው ማለት ነው ያነበብኩ ወይ የጻፍ ስለዚህ እንደዛው ነው ረዘም ያለው እሱ ነው በየራሴን አሳምኜ ስለነበረ በዛ መልኩ ነው ሄድኩት እስር ቤቱ የሚለየው ምንድነው የማቴሪያል የመጻፍ ማግኘት እድል ክፍተት አለ ሲጨመር የምታገኛቸው መጽሐፍቶች ውስንነት እዛው ላይብራሪ ውስጥ የጻፍከው ነገርን በፍተሻ መወሰድ በተለያየ አቅጣጫ እየጻፈ ነው ለምሳሌ ነው መጀመሪያ ከማከላዊ ወደ ቃሊቲ ስገባ ምንድነው የሚጽፈው ምንድነው የሚያስበው ለማወቅ የሚጥሩ ሰዎች ነበሩ እስር ቤት እነዛን ሰዎች ለምሳሌ ያለፍኩት እኔ እስከተኛ ድረስ ያን ጊዜ ደቦቃ ነው የሚተኛው 150 የሚሆን ሰው ነው መሬት ላይ የምንተኛው ተጠጋግተን ቤት ወደ 400 ሰው ነው የነበረው ስለዚህ በዛው ውስጥም አህመዲን ምንድነው የሚጽፈው የሚያስበው በወቅቱ በዛው ሰዓት ስለ ፍርድ ቤት ነበር ማነበው ያው የክስ ተብሎ አብሮ የተሰጠውን ማቴሪያሎች በዛን ሰዓትም ይሁን በኋላ ላይ የመጻፍ የማንበብ ሐሳብ ሲመጣ አህመዲን ምን ይጽፋል ብለው ለማወቅ የሚጥሩ ሰዎችን አልጋ ከማግኘትም በፊት ይሁን ካገኘው በኋላ እነሱ ሲተኙ እኔ 2 ሰዓት ላይ ተኛለሁ 6 ሰዓት ላይ እነሳለሁ ሌሊት ማለት 4 ሰዓት ነው የምተኛው 6 ሰዓት ላይ ኳስ የሚያየው ቴሌቪዥን ሁሉም ተኝቷል ስለዚህ ስነሳ እኔ ወይንም እንቅልፍ ቢያለው አንድ ሁለት ሶስት ሰው ነው ቤት ውስጥ ይቀር በፈለኩትን በጽፍ የፈለኩም ባደርግ የሚከታተል የለም ሌሎቹ ሲነሱ ደግሞ እኔ ተኛለሁ በዚህ መልኩ ነበር አብዛኛውን ጊዜ የጻፍኩትና እንደዛም ሆኖ ብዙ ፍተሻዎችና ብዙ ሂደቶችን አለፍ ብዙም ደፍተሮችም ተወስደውብኛል የጻፍኳቸው ነገሮችና ያው ሁሉንም የማለፍ ሂደቶች ነበሩ ስለዚህ የከሰርክም ደግመህ ተጽፍ ነበር ማለት ነው አሁን ለምሳሌ ፈርዖን ያንበገነኖች ተምሳሌት የሚለውን መጽሐፍ 3 ምዕራፍ ከጻፍኩ በኋላ ተወስዶብኝ እንደገና የጻፍኩት ማለት ነውና በኋላ ላይ እንደውም ካርቦን ኮፒ ሁሉ መጻፍ ጀመርኩ መጽፋቸው ነገሮች ሁሉ በካርቦን ያረክ አንዱ ኮፒ የሆነ ቦታ ይደበቃል ሌላኛው ኮፒ ሌላ ቦታ ይቀመጣል በዚህ መልኩ ያለፍኩበት ሂደት አለ እና ያው ዞሮ በራስ ጥረትና መንገድ መጽሐፍ የምታገኝበት የምታስወጣበት መንገድ ሊኖርህ ይገባል እነዛ ነገሮች ናቸው የጠቀሙኝ እሺ አሁን አራተኛ መጽሐፍ እስር ቤት ተጀምሯል ብለኛል የመጽሐፉ ርዕስ ምንድነው ምን ይጠብቁ መቼስ መጽሐፉ ሃይማኖታዊ አይደለም መጽሐፉ እንደኔ እምነት ለእያንዳንዱ ኢትዮጵያዊ ሰው ያስፈልጋል ብዬ
እስከዛሬ ከምጽፋቸው አንግሎችም ወጣ ብዬ ረጅም ጊዜ ሳነብበት ከነበረው አንፃር አስፈላጊ ነው ብዬ ያልኩት መጽሐፍ ነው። ፋይናል ርዕሱ ገና አልተሰጠም። ዞሮ ግን መጽሐፉ በሚወጣበት ጊዜ በአማርኛም ብቻ ሳይሆን በኦሮምኛም በሌሎች ቋንቋዎችም ፓራላሊ መድረስ ያለበትና ይሄ ነው የጎደለን የሚል ስሜት ውስጥ ስለተሰማ ያለ ምንም የሃይማኖት የፖለቲካ አመለካከት የብሔር ልዩነት ሁሉም ሰው ጎደለው ብዬ እኔ ራሴንም ከመገምገም ሌሎቹንም ከማየት የደረስኩበት ነገር ነው የጻፍኩትና ወደፊት እናየዋለን። እሺ የ22 አመት እስር ፍርድ እየተጠባበክ ያለህ ድንገት 5 አመት ተኩል ላይ ነው ውጣ የተባልከው። የተቀመጠልህ ቅድመ ሁኔታ ነበር? የፈረምከው ነገር አለ? የለም። በሂደት ያው መጀመሪያ ከመውጣቴ ጥቂት ቀናት በፊት ድንገት 8 ሰዓት አካባቢ ተፈለጋላችሁ ተባለን ወደ ቢሮ ተጠራን። ያው መንግስት በሚዲያ ያወራውን ሰምታችኋል። ማታ ሐሙስ ማታ ተወራ፣ ጠዋት ሆኖ ማለት ነው ከሰዓቱን በማግስቱ ተጠራን። ያው መንግስት እንደዚህ ብሏል፣ ስለዚህ እንኳን ደስ አላችሁ አሉ። በኋላ ላይ እቺ ወረቀት ላይ ፈርመዋል። ወረቀቱን ስናይ በተከሰስኩበት ወንጀሉ አይነት ስም ምናምን ተጽፎ ከተከሰስኩበት ወንጀል አይነት በማስረጃ ተረጋግጦብኝ ፍርድ ቤት ጥፋተኛ ብሎ በ22 አመት ፍርድ ያው ዳሽ ነው ያለው አንተው ሙላ ነው ፈርዶብኝ ፍርዴን እየፈጸምኩ እገኛለሁ። በፈጸምኩት ወንጀል ተጸጽቼና ጥፋተኛ መሆኔን አምኜ መንግስት ይቅርታ እንዲያደርግልኝ ጠይቃለሁ የሚል በዛን ሰዓት አንደኛ ያጠፋነው ጥፋት የለም እኔም ሆንኩ ጓደኞቼ፣ ሁለተኛ ይቅርታ እንጠይቃለን የሚባል ነገር የለም። ምክንያቱም አንድም ያጠፋነው ነገር የለም፣ ሁለተኛም በጸረ ሽብር የተጠየቀ ሰው የተከሰሰ ሰው በይቅርታ ስነ ስርዓት አዋጁ ላይ ከዚህ በፊት እንዳነበብኩት ይቅርታ መጠየቅ አይችልም ተብሎ ተቀምጧል። መንግስት ነው ሲፈልግ ይቅርታ የሚጠይቅለት እንጂ ግለሰቡ እንደሌሎች እስረኞች ይቅርታ መጠየቅ አይችልም የሚል አዋጁም ላይ ተቀምጧል። ይሄንንም ነገርኳቸውና በኋላ አይ ይችላል ምናምን አሉ። አይ አይችልም ይሄ ራሱ ህግን መተላለፍ ነው እዛ ጋር የተቀመጠውን በየሞግትኳቸው። በኋላ ይሄን ስናወራ አይ ከህዝብ ከሚፈቱት ጋር አዳራሽ ከመንጠራችሁ ለብቻ እንድንጠራችሁ አሉ። ሳንስማማ ተለያየን። ከአንድ ሰዓት በኋላ ወደ አዳራሽ ከሁሉም ጋራ ከ50 ምናምን 60 ሰው ከሚሆኑ ሰዎች ጋር አጠሩን። ወጣን፣ አዳራሽ ውስጥ ተቀመጥን። አንድ በአንድ ከአዳራሽ ወደ ውጭ ትጠራለህ፣ ትፈርማለህ ወይ ነው። ፈረምክም አልፈረምክም ተመለሰው ወደ አዳራሽ አትገባም፣ በዛው ይወጣል። ውስጥ ነበርን። እኔም ገስልስ የሚፈርመው ነገር የለኝም፣ ሐሳብም የቀየርኩት ነገር የለም ማለት በዚሁ ነው የገባ ነው ወደ ቤት። ከዛ በኋላ በሁለተኛው ቀን የፈረሙ ሰዎች ተጠርተው ስልጠና ይወስዳል ተብሎ ወደ ሰንዳፋ ሄዱ የሚል ነገር ሰማን። ያው ከኛ ግቢም የፈረሙ ሰዎችም ስለነበሩ ሄደዋል። በኋላ ላይ ያው ኖርማል ስሩ ቀጠለ፣ ምንም እንትን የለምና እኔ ጧት ያነበብኩ ያለ ለ3 ሩብ ጉዳይ አካባቢ ስም ዝርዝር ተጠራና ወደ በር ትፈልጋላችሁ ተባልን። ስንወጣ ያውቃችሁን ይዛችሁት ተባለ። ምንም የተነገረ ነገር የለም። ዕቃ ይዘን ወጣን ወደ አዳራሽ ግቡ ተባልን። አዳራሽ ውስጥ ቆየን ከ3 ሰዓት ከሩብ አካባቢ አንስቶ እስከ 9 ሰዓት ተኩል ዝም ብለን ቁጭ አለን። ምንም የነገረንም ሰው የለም። ምንም ጠብቁ ነው መጠበቅ ነው የቆየነው። 9 ሰዓት ተኩል አካባቢ ስልጠና የሄዱ ሰዎች ሲመጡ አየን። እቃዎቻቸውን እዛው አዳራሽ ውስጥ አስቀምጠው ከኋላ በኩል ስለሄዱ እየገቡ ይዘው ሲወጡ አየናቸው። ከዛ ተፈቱ ተባለ። ትንሽ ቆይተን እዛው አብሮን 4 ሴቶች ነበሩ። የሴቶች ማረሚያ ቤት ሰራተኞች እዛው ቃሊቲ ውስጥ የሴቶች ማረሚያ ቤት አለ። የዛ ኃላፊዎች መጥተው ፈርሙ ይሏቸዋል። ምንድነው የምንፈርመው ብለው ሲጨቃጨቁ እናይ ነበር። በሚቀጥለው 5 አመት ውስጥ ወንጀል ከሰራሁኝ የተፈረደብኝ ፍርድ ተፈጻሚ እንዲሆን ፈርም ያለው ሚል ነው። አንፈርምም ብለው ሲጨቃጨቁ ምን ሰማቸው ነበር። በኋላ ላይ ከተወሰነ ሲጨቃጨቁ አንፈርምም አሉ። ካልፈረማችሁ እንመለሳችኋለን አትፈቱም ያሏቸው። ብትፈልጉ መልሱን እንጂ እኛ ምን ፈርመው ነገር የለም። ያን ሲጨቃጨቁ አየናቸው። በኋላ ላይ መጡና ስም ዝርዝር ይዘው የእያንዳንዱን የማረሚያ ቤት ፋይል ያመጡ። ማረሚያ ቤት ላይ ያለው ሊስት ስም፣ ሙሉ ስም፣ የቤተሰብ፣ የብሔር፣ ትውልድ፣ ትምህርት ደረጃ ክሮስ ቼክ የማድረግ ነገሮች አደረጉና እዚች ጋር ፈርሙ ሲሉ ያው የባለፈው ወረቀት ነው ዞር ብላ ይመጣቸው።
አንፈርምም እሱ ላይ ብለናል ስንል ትንሽ ቆዩና ያው ያንን ተተናል በቃ አንፈርምም ስላላችሁ እሱን ተተናል ስለዚህ አሁን የፕሬዝዳንቱ ፈርሞ ያመጡት ይቅርታ ምናምን ወረቀት እሱን ይዘው መጡ ማለት ነው እና እሱን ያመጡ አንዳንድ ሰው አንፈርምም እንፈርማለን የሚለው ጭቅጭቁም ስቲል ነበርና እኛ ውጭ ሰው መኖሩንም አላወቅንም በለቱም እንደምንፈታ ምናውቀው ነገር የለም በሬዲዮ አንደኛው ሰው መጥቶ ጥያቄ ማለት ያወራል ከሆነ ሰው ጋርና ይሄው ሊወጡ ነው ምናምን የሚል ሳወር ከዛ ወገን ምንድነው የሚነገረውን አልሰማንም እሱ ግን ሲያወራ ሰማን ከዛ በኋላ ስም ተጠራና አንደኛ አህመድ እንጀበል አራታችንም አንድ ላይ ተያይዘን ወጣን ስንወጣ ያው ተሰብስበው አገኘን ማለት ነውና ሌላ መረጃ አልነበረንም በለቱ ስለሚሆነው ነገር ማለት ነው የፖለቲካ እስረኞች አብዛኞቹ ረጃጅም ፍርድ ቢፈረድባቸው ሁሉ ጊዜም እንወጣለን የሚል ኤክስፔክቴሽን አላቸው ስለዚህ ይጠብቃሉ አንተ ሰክተ ነበር ምናልባት 22ቱንም አመት ታስሬ ከርም ይሆናል የሚል ስጋት አልገጠመህ እኔ ስለ እስሩና ስለ እንትኑ ማሰብም ስለማልፈልግ ወደዛ እንዲሄድም አልፈልግም አንዳንድ ሰዎች መጥተው እንደዚህ በቤተሰብም ሲያወሩ እሱ በኔ እጅ ያለ ጉዳይ አይደለም እኔ አሁን እዚህ ባለሁበት በሰጋም ብጨነቅም ምን ብለም የኔ ጉዳይ አይደለም እሱ ስለዚህ ለአላህ ሰተናል የሚሆነውን እንቀበላለን ግን በሁሉም አቅጣጫ እኔ አሁን ቁጭ ብዬ በዚህ ቢዚ መሆን የለብኝም የሚል እምነት ነበር እንደ ስጋት ካየው ይሄ ይሆናል የሚል እምነት አልነበረኝ እንደ ግለሰብ ነገር ግን ያንን ማሰላሰልና በዛው ስቆኝቼ ይሄ ቢሆን ይሄ ቢየስ ሴናሪዮችን ከዛ ጋር ታይዞ መስራት ውስጥ አልገባሁም ያው ወደ ጎን እንዳስቀመጥኩ ስለዚህ ያባሪዎችህ ድንገት ካንተ ቀድሞ መፈታት ከአመት በፊት የተፈቱ እንዳሉ ይታወሳል እና የነሱ መፈታትም ስሜታዊ መናወጥ አልፈጠረብህም ነበር ማለት ነው እኔ አሁን ለምሳሌ እነሱ ሲፈቱ ለምንድን ነው እኔ የቀረሁት ሚለው ላይ አንዳንድ መረጃዎች ሰማ ነበር ያው እንደ መስማት ማለት ነው በግል ግን መጥቶ የነገረኝም ሰው የለም ምንም የለም ዞሮ ዞሮ መጀመሪያውንም ምንም ሰርጭ አይደለም የታሰርኩት ከዛ በተጨማሪ ደግሞ በደል እየበዛ በሄደ ቁጥር መንግስትም ይሁን ማንኛውም አካል በጉልበት ቆጣጣራለው አፍኝ ይዘልቃለው ማለት የሚቻል አይደለም አጠቃላይ ስርዓቱ አንፃር ወይ የታፈነው ይፈነዳል ወይ በሆነ መንገድ የሚተነፍስበት ሁኔታ መፈጠሩ አይቀርም ከዚህ የተነሳ እንደ ማህበረሰብም ከሆነው ነገር አንፃር የነበረኝ ግንዛቤ አለ ከዛ በተጨማሪም እንደ ሀገሪቷም ውስን ቢሆንም ኢትዮጵያ ውስጥ ምን ይመጣል የሚለውን አጠቃላይ ስርዓቱን ያው ምትገምታቸውና ምታስባቸው ነገሮች አሉ ዞሮ ዞሮ ቆይ ይሁን እዚህ ቢዬ እንደዚህ እንትን ውስጥ መግባትም ስላልፈለኩ የሚያስገባኝም አልነበረም ማለት ነው እሺ ከአምስት አመት በፊት አንተና አባሪዎችን ለስር የዳረጋችሁ ጥያቄ ምንድን ነበር አሁን መልስ አግኝቷል ብለ ታስባለህ ጥያቄው መልስ አግኝቷል in a sense ያው መንግስት አልመልስም ብሎ አልመልስምም መልስ ነው ከዛ አንግል ማለት ነው ጥያቄው በዋናነት ማህበረሰቡ ያነሳቸው ሶስት ጥያቄዎች ናቸው አንደኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይንም መጅሊስ ህዝቡ የመረጣቸው ባሉ መሪዎች እየተዳደረ አይደለም ስለዚህ የሙስሊሙ ተቋም እንደመሆኑ መሪዎቹን ሙስሊሙ በራሱ መንገድ በህጋዊ መንገድ መምረጥ ይገባዋል አሁን ስልጣን ላይ ያሉ ሰዎች አይወክሉንም እና የራሳችንን መሪ መምረጥ አለብን ሁለተኛው ደረጃ በወቅቱ አህባሽ ተብሎ የሚታሰበውን አስተሳሰብ መንግስትና በመንግስት መዋቅር ውስጥ ያሉ እስልምና ጉዳዮችን ጨምሮ ህዝቡ ላይ ጫና በማድረግ የማስረጽ ሰፊ ስራ ሲሰራ ነበር እምነትን ይሁን የትኛውንም አስተሳሰብ በኃይል መጫን ተቀባይነት ያለው አይደለም እየተደረገ ያለውን ጫና አስቁሙን ሶስተኛ የተነሳው ከነዚህ ሁለቱ አስተሳሰቦች ሁለቱ ጥያቄዎች ጋር ተያይዞ ያለው ሶስተኛው የአወሊያ የሚባለው ተቋም የኢትዮጵያ ሙስሊሞች ተቋም እንደመሆኑ ኢትዮጵያ እስልምና ጉዳዮች ይሄን የጀመረውን አህባሽን በግድ የመጫን ከመንግስት ጋር ሆኖ አጠቃላይ ሂደቱን ችግር ውስጥ የመክተት ሂደት ስላለ በወቅቱ ድርጅቱ በፊት ከነበረበት አስተዳደር ተወስዶ ለመጅሊስ በመሰጠቱ መጅሊስ ደግሞ ለህዝቡን ለመጫንና ለዓላማው ማሳካት እየተጠቀመ ስለሆነ መጅሊስ አወሊያ ማለት ነው በቦርድ እንዲተዳደር ገለልተኛ በሆነ አካል እንዲተዳደር የሚሉ ጥያቄዎች ናቸው የነበሩት ሶስቱንም ስናቸው ያው ከእምነት ነፃነትና ከመብት ጋር የተያያዙ ናቸው ማለት ነው እሺ አሁን እንግዲህ በሃይማኖት ጣልቃ መግባት
ጉዳይ ስለነበረ መንግስት ያንን ጥያቄ ነው ያነሳችሁት በመንግስት አልተመለሰም ብለኛል ስለዚህ እስከሚመለስ ትግላችሁን ትቀጥላላችሁ ወይስ በአንተ በኩል ያለው ዝግጅት ምን ይመስላል እኔ ያው እንዳልኩ ከ5 አመት ከምናምን በኋላ ነው ከእስር ቤት የወጣውና በማንበብም በመጻፍም ቢዚ ሆኜም የነበርኩበታልና ውጭ ላይ ያለኝ መረጃ ውስን ነገር ግን በዋናነት እኔንም ወክሎ ወደዚህ ጉዳይ አስገባኝ ሙስሊሙ ማህበረሰብ ነው ሙስሊሙ ማህበረሰብ እንደ ማህበረሰብ ያነሳቸውን ጥያቄዎች ለመንግስት አቅርቧል እኛም ያንን ለማስመለስ የተለያዩ ጥረቶችና ትግሎችን አድርገናል በመጨረሻ የታየው በፍርድ ቤትም ጭምር ጥያቄውንም ህገወጥ ጥያቄውንም አሸባሪ በሚል ነው እቺ ፍርድ ቤቱ ውሳኔ ላይ በዝርዝር ተጽፎ ያለው መንግስት እንደ መንግስት ባሉት ማዋቀር በስራ አስፈጻሚውም በፍርድ ቤቱም በሁሉም አቅጣጫ ጥያቄውም ሂደቱም በህገወጥነት የታየበት ሁኔታ አለና እኔ እንደግለሰብ በዛው መስመር ሄጄ ካሁን በኋላ ጥያቄን መልሱልኝ ያልኩ መለመንም መለማመጥም አግባብ ነው ያምንም እንደግል ነገር ግን የጥያቄው ባለቤት እኔ አይደለሁም አጠቃላይ ሙስሊም ማህበረሰብ ወዴት መሄድ አለብኝ ብሎ ባመነበት መንገድ ጥያቄውን ማስቀጠል መብታል እኔ ግን እንደ አንድ ግለሰብ ኢትዮጵያ ውስጥ የሙስሊሙ ማህበረሰብ ጥያቄ የኢትዮጵያ አጠቃላይ ችግር ሳይፈታ ለብቻ ተነጥሎ ሊፈታ የሚችልበት ሁኔታ አይኖርም ስለዚህ የኢትዮጵያ አጠቃላይ ችግር እንዲፈታ ማድረግ የሚችለው አስተዋጽኦ ማድረግ እንቀጥላለን እንጂ በፊቱ ጉዳይ ላይ ብቻ ተወሰኘ አልዘልቅም እንደ ህዝብ ግን ህዝቡ ጥያቄውን ለማስመለስ በተለያየ መንገድ ሊያደርግ ይችላል እኔም ህዝቡ በዚህ መንገድ መሄድ ይችላል ብዬ ለመናገር ስለ ነባራዊ ሁኔታ ያለኝ ዕውቀትና መረጃ ውስን በመሆኑ በዚህ መንገድ ብዬ የምናገረው ገና ብዙ ጊዜ ይቀረኛል አስተያየት ለመስጠት እንኳን የማልችልበት ሁኔታ ነው ያለው በአጠቃላይ ሀገሪቷ ሁኔታ ስለዚህ አሁን ካልከኛ አንፃር ወደፊት በጥቂት አመታት ውስጥ አህመዲን ጀበልን እንደ ፖለቲከኛ ልናየው እንችላለን ወይም ይፋዊ የፖለቲካ ተሳትፎ ያደረገ ልናየው እንችላለን ብለን እንጠብቅ እንደሱ ማለት አይደለም ያው ለኢትዮጵያ መሳተፍና መታገል ማለት ዞሮ በሁሉም መንገድ ሄድ ያው ዞሮ ፖለቲካ ነው በሁሉም መንገድ ነገር ግን ፖለቲካና ፓርቲ ተብሎ በሚባለው ፎርማል ሲስተም እሄዳለሁ አልሄድም አጠቃላይ ወደፊት የሚታይ እኔ ግን እንደግለሰብ የመሄድ ፍላጎት የለኝም አሁን ባለው ነባራዊ ሁኔታ ይሄንን ስንግል ማህበረሰቡን ላይ የምሰራቸው ስራዎችም ይሁን እንደግለሰብ በማደርጋቸው አጠቃላይ ነገሮች ውስጥ ሃይማኖታዊ መብት በሚለው አጥር ውስጥ ብቻ የምንቀሳቀስ ሰው መሆን የለብኝም አጠቃላይ ኢትዮጵያ የተሻለች እንድትሆን በመናገራቸውም በመጽፋቸውም መሳተፍ ባሉብኝ መድረኮች ሁሉ የሁሉም ኢትዮጵያ አጠቃላይ ነገሯ እንዲሻሻል ሳላደርግ ለብቻ የሙስሊሙና ሃይማኖት አጥር ውስጥ ብቻ እየተናገርኩና እየሄድኩኝ አጠቃላይ የኢትዮጵያን ሁኔታ መለወጥ አይቻልም እንደግለሰብ ይሄንን ስለ ሃይማኖቴን አስመልክቶ ሃይማኖታዊ ጉዳዮች ላይ ማድረጋቸው ነገሮች አቆማለሁ ማለት አይደለም በዚህ መልኩ በጣም ጥሩ እናንተ ከተፈታችሁ በኋላ ሮብ እናንተ ተፈታችሁ በማግስቱ ጠቅላይ ሚኒስትሩ የመልቀቂያ ደብዳቤ ያስገቡ ከዛ ቀጥሎ ደግሞ ያስቸኳይ ጊዜ አዋጅ ታወጀ አገሪቷ ውስጥ ያለው የፖለቲካ ትኩሳት በእነዚህ ጥቂት ነገሮች እና በዚህ ሳምንት ብቻ መለካት የሚቻል ይመስለኛል እንዴት ነው እየገመገምከው ያለው ወይም እንዴት ነው የተረዳኸው የኢትዮጵያን ፖለቲካ ሁኔታ በአሁኑ ሰዓት ያው የኢትዮጵያ ፖለቲካ ሁኔታ ባለኝ ንዛቤና መረጃ ልክ እስከዛሬ ሂደት ለምሳሌ በህጋዊና ሰላማዊ መንገድ በርካቶች ትግል ሲያደርጉ ቆይቷል በሃይማኖትም በብሔርም እንደ ሀገር በአጠቃላይም በተለያየ መልኩ ሰዎች የተሻለ ነገርን በዚህ ሀገር ለማፍጠር የተለያዩ የሚችሉትን አስተዋጽኦ አድርጓል የተለያዩ ጥረቶችን አድርጓል በእነዚህ ጥረቶች ሁሉ የነበረው የህጋዊ ማቀፉ የነበረው ሂደት መንግስት የህዝቡን ጥያቄ የመስማት ፍላጎት አለማሳየቱና የተለያዩ ጥረቶች ህዝቡ ደግሞ በተቃራኒው መንግስትን ወደ አለመስማትና በራሱ መንገድ ዋጋ ከፍሎ ነገሮችን ራሱ የመፍትሄው ባለቤት ወደ መሆን ደረጃ ተሸጋግሯል ለምሳሌ እኛ ከ6 አመት በፊት በጀመርነው የመብት ጥያቄ ውስጥ በሰላማዊ መንግስት ጥያቄ እንዲመልስ ያለ አንዳች ግጭት ያለ አንዳች ሁከትና ንብረት መውደም ሰላማዊ በሆነ መልኩ በሰላማዊ መንገድን በተከተለ መልኩ በመላገሪቱ
እኛ ከታሰርንም በኋላ ሳንታሰርም ብዙ ነገሮች ተደርጓል። በዚህ በህጋዊና በሰላማዊ መንገድ የመጣን ጥያቄ በኃይል በመቀልበስ ጥያቄዎችን በማሰር ህዝቡን የተለያየ ስም በመስጠት ሂደቱንም የመቀልበስ በዚሁ መንገድ መንግስት በመሄዱ ይሄ መንገድ ላይ መልስ የማይሰጥ ከሆነ መንግስት በሚል ሰዎች በራሳቸው መንገድ ሌሎች መንገዶችን መምረጥ ውስጥ ገብተዋል። ያ መምረጥ ደግሞ መንግስት የሚለውን የማይሰሙ በራሳቸው ባመኑበት መንገድ ዋጋ ለመክፈል የተዘጋጁና የተለያዩ ነገሮችን የሚያደርጉ ሲመጡ መንግስትንም ማስጨነቅ መንግስትንም ማስገደድ ደረጃ መድረሱን ራሳቸው የመንግስት ሰዎች በአደባባይ ያወሩበት ያለው ጉዳይ ነው። እዚህ ደረጃ የደረሰው በዋናነት ያው ሁሉን ማለት ባይቻልም በመንግስት ስህተት ነው አብዛኛው ችግሩ በሀገሪቷ እዚህ የደረሰችው። ስለዚህ የሀገሪቷ ትኩሳት በኢህአዴግ ባህሪ ስናይ እንኳን በቅርብ ጊዜ ጠቅላይ ሚኒስትርን የሚያህል ከስልጣን መልቀቅ በርካታ መንግስት በባህሪው መመለስን የማይፈልጋቸው ብዙ ነገሮችን እየመለሰ ሲለማመጥ ያቄው እያደገ ነው የመጣው በተቃራኒው ማለት ነው። እና እነዚህ ነገሮች ስናይ ብዙ ነገሮች በፊት የነበሩት የኢትዮጵያ ጠቅላይ ሚኒስትሩም ቢሆን ብዙ ነገሮችን ሲጠየቁ በኢህአዴግ መቃብር ላይ ነው ሲሉ የነበሯቸው ነገሮች ሁሉ ናቸው አሁን ወደ ውይይትና ወደ ድርድር እየቀረቡ በግድም ቢሆን እየመጣ ያለውና ትናንት በተጠየቀበት ጊዜ በሰላማዊ መልኩ ነገሮችን መሐል ላይ ሰጥተው ቢሆኑ ኖሮ ይሄ የነበረው ሁኔታ አይፈጠርም ነበር። ሰዎች መንግስት ይፈልገውን ቢያወራ የማይሰሙት የማያምኑበት ደረጃ የተደረሰው መንግስት ብዙ በማውራትና ብዙ በሂደት ውስጥ ብዙ ህዝብ የማያሳምኑ ውሸቶችን እንደተናገረ ብዙ ነገሮች እንዳለ ሰዎች ስላመኑ ማመን የለብንም የሚል ደምድመው የሚያምኑበትን አካል ሌላ ፈልገው ባለው መንገድ ትተው በራሳቸው መንገድ ሲሄዱ ሀገሪቷ የደረሰችበት ሁኔታ ደርሳለች ማለት ነው። በዚህ መልኩ ነው ማለት የመጨረሻ ጥያቄ የሚሆነው ምንድነው? ስለዚህ ያለውን ሁኔታ አይተናል። ኢትዮጵያ ብዝሃነትን ያማከለ የግለሰቦችንም የቡድኖችንም መብቶች ያከበረች አገርና ሁሉም እኩል የሚወከልባትና የሚወዳት አገር እንድትሆን ትክክለኛውና ዘላቂው መፍትሄ ምንድነው በአንተ ግምገማ? እኔ ሁለት ማለት የተወሰኑ ነጥቦችን ላንሳ። አንደኛው ደረጃ ኢትዮጵያ ብለን ዲፋይን ስናደርግ ኢትዮጵያ ብለን ስናስቀምጥ ምን አይነት ኢትዮጵያ ነው የምንፈልገው በሚለው ላይ መስማማት ያስፈልጋል። መስማማት በሌለበት ግን የሀገር ፍቅር፣ ብልጽግና፣ እኩልነት፣ ነፃነት የሚሉ ቃላቶችን ብቻ በመጠቀም መሬት ላይ በሚወርድበት ጊዜ ማያስማማኑ ለአንድ ወገን ፍትህ የሚባለው ሌላኛው ወገን ፍትህ ላይሆን ይችላል። ስለዚህ ኢትዮጵያን በሚለው ላይ ኢትዮጵያን በትክክል ስላለፈው ማንነቷም ስለዛሬ ማንነቷ ምን አይነት ኢትዮጵያ እንፈልጋለን የሚለው ላይ ግልጽ ያለ የሚያግባባ ነገር የሚፈጠርበት መንገድ ላይ መሰራት አለበት። አብዛኛው መንግስትንም ብንተው ከመንግስቶች ባሉት መካከልም ፖለቲካ ፓርቲዎችን በለው ግለሰቦችን በለው ቡድኖችን መሃል ልዩነት አለ። አንዳንዱ ልዩነት የተጨባጩን ነባራዊ ሁኔታ መገምገም ጋር የተያያዙ ናቸው። አንዳንዶቹን ትናንት ያለፈችን የኢትዮጵያ ማንነት ማወቅና መገምገም መተርጎም ጋር የተያያዙ ናቸው። አንዳንዶቹ ማንነቶች ደግሞ ካለው ስርዓትን የመገምገም የመጡ ልዩነቶች ናቸው። አንዳንዱ ይሄ ስርዓት እንዲህ ስለሆነ በኃይል ካልሆነ አይሆንም ሲል ሌላኛው ስርዓቱ ምንም ይሁን ምን እንዲህ አድርጌ በሰላማዊ መንገድ የሚሉ ስርዓቱን ከመረዳት ጋር የተያያዙ ችግሮች ናቸው። እነዚህን ችግሮች ማቀራረብ ሳንችል ስርዓት ለውጥ እንዲመጣ በሚቀጥለው ስርዓትም ተመልሶ የሚመጣ ችግር ሆኖ ይቀጥላል ማለት ነው። ሁለተኛ እኔ የተረዳሁት በእስር ቤት ቆይታዬም ለኢትዮጵያ የሚንቀሳቀሱ በርካታ ቡድኖች ቢኖሩም ሁሉም ሀገራቸውን ይወዳሉ። ሁሉም የተሻለች ኢትዮጵያን ይፈልጋሉ። እኩልነት፣ ነፃነት፣ ዲሞክራሲና ፍትህ ያለበትና መልካም ማስተዳደር ያለበትን ሀገር ይናፍቃል። በሃይማኖት የሚንቀሳቀሰው በብሔር የሚንቀሳቀሰው በሌሎች ጋዜጠኛም ይሁን ሁሉንም ስታይ ከነዚህ ውጭ ምንድነው የሚፈልገው ብለ ስትል ወይ እኔ የለሁበትም በዚህ ኢትዮጵያ ውስጥ እኩል ተጠቃሚ አልሆንኩም ሲል ከእኩልነት ጋር የተያያዘ ነው። ዲሞክራሲ የለምም ሲል ዲሞክራሲ መኖር በዚህ እነዚህ ዙሪያ ነው ነገሮች እየዞሩ ያሉትና እነዚህ ነገሮች ግምት ውስጥ በከተተ መልኩ እንዴት ተደርጎ የተሻለች ሀገር ይፈጠራል የሚለው ላይ መተዋወቅ ማወቅ ቀጥሎ ደግሞ ውይይቶች ያስፈልጋሉ። ከዛ በተጨማሪ ደግሞ ለምሳሌ እንደ አንድ ግለሰብ እኔን ብትወስደኝ ኢትዮጵያዊ ነኝ። ከኢትዮጵያዊ ማንነት የመነጨ ማንነት አለኝ።
በአንድ ሀገር ውስጥ ከሌሎች ኢትዮጵያውያን ጋር በመኖር የጋራ የሆነ ማንነት አለኝ ሙስሊም በመሆኔ ደግሞ ከእስልምና ሃይማኖትና ከመከተለው መስመር የተነሳ የሚመነጭ ማንነት አለኝ ሰው በመሆኔ ደግሞ ዓለም ላይ ካለ ሰው ሁሉ ጋራ የሚያመሳስለኝ ያመለካከት የእምነት ልዩነትን ሳይገድበው ሰው መሆን የሚል የሰውነት ማንነት አለ ከዛ በተጨማሪ ደግሞ ብሔር የሚባል ከብሔርና ከቋንቋ ከባህል የመነጩ ማንነቶች አሉ እንደ ሀገር ደግሞ ኢትዮጵያዊ በሚለው በኢትዮጵያ ማንነት ውስጥ የመነጨ የጋራ ሀገር የጋራ ማንነት አለ እነዚህን አራቱ ማንነቶች ማጣጣም ካልተቻለ ችግር ይመጣል አንዳንዱ የብሔር ጉዳይ ሞር ሴንሲቲቭ ሆኖ ሲያሳስበውና ስለሱ ብቻ ፕላን ሲያደርግ ፕላን የሚያደርገው ስለ ኢትዮጵያ ነው ቤዝ የሚያደርገው ግን የብሔርን ፕሮብሌም ሌሎችን ወይ ቦታ አልሰጠም ወይ በቂውን ትኩረት አልሰጠም ሌላኛው ደግሞ ኢትዮጵያ የሚለውን ያስብና የሃይማኖትን ጉዳይ የብሔርን ጉዳይ የሰው የመሆንን ጉዳይ ግምት ውስጥ ሳይከት ሲሄድ የሚፈጠር እርስ በርስ ይኬዳል ሌላኛው ደግሞ ሃይማኖት ይልና እኔ ስለ ሀገር ስለ ብሔር ስለ ሰው አይመለከተኝም ሃይማኖቴ ብቻ ብሎ ዛላ ስቲክ ያደርጋል እነዚህም ጉዳዮች የሚፈጥሯቸው ውዥንብሮች ህዝቡ ላይም ፓርቲዎቹም ላይ ስታይ የፓርቲዎቹ ልዩነት ምንድነው ስትል እና አጠቃላይ እነዚህን መሰረቶች ያደረጉ ነው እነዚህ ላይ ጥርት ያለ ነገሮች ቢያዙ የተሻለ ነገር ሊመጣ ይችላል ዞሮ ዞሮ ኢትዮጵያ የተሻለች መሆን አለባት የተሻለች ኢትዮጵያን ለመፍጠር ጠቅላይ ሚኒስትሩ ኃይለ ማርያምም ሲናገሩ በኢህአዴግ ስብሰባ ማግስት ከሰማይ በታች ያልተወያየነው ጉዳይ የለም ብሏል እኔ ደግሞ በኢትዮጵያ ጉዳይ ያልተወያየነው የለም ማን ደራደረው የለም ተብሎ ማንንም ኤክስክሉድ ማድረግ የለ ህገወጥ ተብሎ የተፈረጁትንም ጨምሮ የኢትዮጵያን ጉዳይ ወደድንም ጠላንም የተለያዩ አካላት ተጽዕኖ አድማሳቸው ሰፊ ነው ስለዚህ ኢትዮጵያን የማዳን ሀገሪቷን የማዳን ጉዳይ እስከሆነ ድረስ ኢትዮጵያንና ኢትዮጵያውያንን በማስቀደም መክሊድ ያለበት ጉዳይ ነው በያምናለሁ ለአስደምጥከኝ መልካም ቃለ ምልልስ በኢትዮ ቲዩብ ተከታታዮች ስም አመሰግናለሁ